ማድራማ ጀመረ። እስከሚያልቅ ድረስ ተከታተሉት። ቆይ ምን እያልሽ ነው? ብሩክ ያንቺ ባል ነው? ማያስ ያንቺ ልጅ ናት? አዎ እቴ፣ ስንት ዓመት ስፈልጋቸው የነበሩት ባሌና ልጄ ናቸው። እነሱ ማየት ፈራውን። በጣም ነው ያፈርኩት። ቆይ ምንድነው ማደርገው? ታዲያ ምን ታደርጊያለሽ? መቼም ነገሩ ተበላሽቷል። ተበላሽቷል ማለቴ ተስተካክሏል። ግን ቆይ አንቺ ምን አሰብሽ? ያሉበትን ሁኔታ አይቼ ነገሮችን ማስተካከል አለብኝ። ነገሮችን ማለት? አሁን እኮ ብሞት እንኳን ቢያንስ ወራሽ ልጅ አለኝ። ነገሮችን ማስተካከል የለብኝም? ኧረ አለብሽ። እሱማ አለብሽ፣ ታስተካክያለሽ። ቆይ አባዬ፣ ለምንድን ነው ግን እስከዛሬ ማየ ያልፈለገችን? አላውቅም። ምን ይልሽ? እኔ የሚመስለኝ ሌላ ነበር። ሌላ ማለት? ያው መምጣት ማችልበት ቦታ፣ አስቸጋሪ ቦታ ሆና መስሎኝ ነበር። ክፉ ናት ግን። ወይ ልሽ ማሰብ የሌለብሽ ነገር አሳሰብኩሽ አይደል? ይቅርታ። ግን አባዬ ሁሌም አንተን ብቻ ነው። አንዳንዴ እኮ እንደ ትልቅ ሰው እኮ ነው የማይሽ። ቆይ አባዬ፣ እሷ እኮ እንደ እናት አላጫወተችኝም። እኔ አልወዳትም። የኔ ልጅ እንደዛ አይባልም። የኔ ልጅ በቃ ልታሳምነኝ አትሞክር። ሰውዬ፣ ነገሮች እኛ በፈለግናቸው መስመር እየሄዱ አይደለም። የገዛ የልጁን እናት ነበር ለካ ላስገድላት የነበረው። አንተ መቼም አይገባህም። ብሩክ የሜላት ባል ነበረ። አልፎ ተርፎ ልጇም የሷ ናት። እኔ ጠንቋይ ቀልባለሁ? ሰውዬ ምንድን ነው ያለው? መቀለብ ይሻልሻል። እኔ የምልሽ ግን እህቴ፣ አንቺ ያየሽውን ስቃይ እሱ ማየት የለበትም ታያለሽ? እሱ ነው ከኔ በላይ ስቃይን ያየው። እህቴ፣ ወንድ ልጅ ሆኖ እኮ ልጅ ይዞ መቀመጥ ከባድ ነው። ግን የሆነ ያገተችው ሴት ሳትኖር አትቀርም አይመስልሽም? ማለት ልጄን በእንጀራ እናት? ምናልባት። እንዴት ነው ያላሰብኩት? እስኪ አስቢው አንቺ 6 ዓመት ሙሉ ወንድ ልጅ እንዴት ችሎ ልጅ ያሳድጋል ብቻውን? ኖ እህቴ፣ እኔ ማሰብ አልፈልግም። ብታስቢው ይሻላል። ማያ እኮ ከኔ በላይ እሱ ነበር የሚጓጓላት። ቆይ እሺ፣ ታዲያ እንዴት ነው እሱ እንጀራ እናት የሚያመጣባት? ምናልባት ቢያንስ ያሉበትን ህይወት ማወቅ አለብኝ። ግን እንደተባለው ልጄ በእንጀራ እናት እያደገች ቢሆንስ? አግብቶስ ቢሆን? ፈጣሪ እባክህን እንዲህ እንዳታደርግ። ለሁሉም ነገር ቤታቸውን ባውቅ ጥሩ ነው። ቆይ አባዬ፣ ግን አልራበክም? ምን ነው ልጅ ራብሽ እንዴ? በቃ እሺ፣ የሆነ ነገር ይዤ እመጣለሁ። እሺ፣ እዚሁ ጠብቂ። ሰላም። ቆንጆ ቆንጆ ድራማዎችን ማየት ከፈለጉ ድራማ ዩቲዩብን ሰብስክራይብ ያርጉ።
የሚበላ ነገር አመጣሁልሽ። ለአንቺ ብዬ እኮ ነው የገዛሁልሽ። እሺ እናቴ ወይ አባቴ፣ አንቺ እኮ ባትኖሪ ህይወቴ ባዶ ነው። ማነው ተስፋ የሚያገኝልሽ? አባቴ ወይ የኔ ልጅ፣ ደግሞ እኮ ሳድግ ቤት፣ መኪና፣ ሁሉ ነገር እገዛልካለሁ። ይህን ኃላፊነት ነበር እኮ እሱ። ሄሎ በረከት። አንቺ መሳይ ምን ልታደርጊ ደውልሽ? እባክህ በረከት አንዴ ተረጋግተህ አዳምጠኝ። ምንድን ነው የምታወሪው? መቼስ እኮ ለዛ ሴራሽ ማስተባበያ ልታቀርብልኝ እንድናወራ እፈልጋለሁ። እና ምንድን ነው የምታወሪው? አረ በጭራሽ አንተ እንደምታስበው አይደለም። በአካል መተህ መነጋገር አለብን። ጥሩ እሺ፣ እመጣለሁ። እሺ እናቴ እመጣለሁ። እሺ ምግብሽን ደግሞ ብይሽ በደንብ አድርገሽ። ሰላም ጋር ልትሄድ ነው? አዎ ልጅ። ለምን? ማውራ ጉዳይ አለኝ እና አለች። አትሂድ አባቴ። አይ ግድ የለሽም ልጅ፣ ሂጂ ብመጣ ይሻላል። ያኔ በለቀው ልጅነት ሳላውቅ ያንክባት ደግነት እቅፍ አድርገሽኝ ባንቀልባ ቷስማታ ሆዴ ሲባባ ልጄ ስትይ ተጨንቀሻል። እንዴ አባቴ በር እያንኳኳክ መግባት ጀመርክ? ልክ ነሽ እኮ የኔ ልጅ፣ አባትሽ ልጅ ነሽ። ግን ደግሞ እኔም እናትሽ ነኝ። ልጅሽ ልጅ ነው ፈልጊ፣ እኔ አባቴ ልጅ ነው። እንዴት አድርጌ ላስረዳሽ? ለእኔ አባቴ እናቴ እሱ ነው። ቆይ እኔ የነበርኩበት ስቃይ አይመስላችሁም እንዴ? አንድም ቀን አባቴ ጮህብኝ አያውቅም። አንቺ ግን ለእኔ ምንም ሳይሆንሽ ትጮህብኛለሽ። ይቅርታ ልጄ፣ ጮህኩብሽ አይደለም? በቃ ልውሰድሽና የፈለግሽውን ነገር ላድርግልሽ። አልፈልግም የኔ ልጅ። አንቺ ደግሞ ስል እኮ ነው የመጣሁት። እባክሽን ልጄ፣ እባክሽን እባክሽ። እሺ ይኸው መጣሁ። ምን ነበር? ይኸውልህ በረከት፣ ያየኸውንም የሆነውን በሙሉ እንዳላየ ሆነህ እንድታልፍ እፈልጋለሁ። እባክህ የፈለግሽውን ነገር ሁሉ እኮ ይሆናል ማለት እኮ አይደለም። እንዴት እንደማስረዳህ አላውቅም በረከት። እባክህን ግን ልትረዳኝ ሞክር። ይኸውልሽ እንዴትም አድርገሽ ብታስረጂ እኔ ደግሞ መቼም አልረዳሽም። ሁሉ ነገር አንተ የምትለው ትክክል ነው። ተሳስቻለሁ። እውነት ከልቤ ይቅርታ ጠይቃለሁ። አንድ እህቴ ላይ ይሄንን ሁሉ ማድረግ አልነበረብኝ። ቆይ ግን እየቀለድሽብኝ ነው? የእውነት ከልቤ ተጸጽቻለሁ በረከት፣ ልትረዳኝ ይገባል። ቆይ እሺ ይህን ነገር ማድረጌ ልክ አይደለም ብለሽ የምትናዝዡ ነገር ምንድን ነው የሚጠቅመው? ያው አንተንም የማይሆን ነገር ውስጥ ከትቼህ ነበር። በጣም ይቅርታ። ለዛውም እኮ እድሜ ልኬን ማልወጣበት ዕዳ ውስጥ እኮ ነው የምትከቺኝ።
ትሰምኛለሽ? እውነትን ደብቄ የምኖር ከንቱ ሰው አይደለሁም። እሺ ለዛውም በልጄ እናት ላይ ያን ሁሉ ነገር አድርገሽባት። የተለያያችሁት እኮ እሷን ለመግደል ስታስቢ እኮ ነው። ቆይ ግን ሁሉም ሰው እንዳንቺ በገንዘብ የሚያስብ ነው እንደሚመስልሽ? ትሰምኛለሽ? እንደዚህ አይነት አስነዋሪ ስራ መቼም ቢሆን አልሰራም። እሺ ለመንኩ እኮ ነው ነገሮችን ከማካበድ ለምን ሁለታችንም አንጠቀምም? ይኸውልሽ ሁለተኛ ማለት ነው ድጋሚ እኔ ቀሽም ስራሽን እንድሰራልሽ እንዳትጠይቂ። ገባሽ? ሰላም፣ እንዴት ናችሁ? አይታችሁትን ማየት? እኔ ቤት ስገባ እኮ የለችም። አላየኋትም እና የት ሄደች? እሺ ልጅ ሰብስክራይብ አድርጉ። ምንድነው? ምን ሆንሽ? ምን ተፈጠረ? ምንም አይፈጠር ነገር አለ ማለት አልገባኝም። ወይኔ ምን ነው እዚህ ሀገር ባልመጣው ነው። ምን አለ እግሬን በሰበረው። እህቴ እንደሰማሽው አይደለም፣ እንዳሰብሽውም አይደለም። እንዳሰብኩት ቢሆንማ ይሄ ሁሉ ነገር ባልተፈጠረ ነበር። እህቴ እባክሽ ይቅርታ አድርጊልኝ። ለራሴ ራሱ መጀመሪያ ይቅርታ ማድረግ አለብኝ እህቴ። ወይ እህቴ፣ ስህተት ሰራው። የምን ስህተት? ከባድ ነው። አንቺንም አላስጨንቅሽ በቃ። በለጠ ወይ በረከት። ሄሎ፣ መቼም በሀሳቤ እንደተስማማህ ልትነግረኝ ነው አይደል የደወልከው? አንቺ አውሬ፣ መቼም በአንቺ ስራ እንደማልስማማን በደንብ ታውቂያለሽ። ይኸውልሽ
እቺን አንድ ፍሬ ግን ምንም አታውቅልሽ ከአንቺ ሴራ ውጫት በፈጠረሽ። ምንድነው መዘባረቀው? ያው እኔ ሳልሆን የዘባረኩት አንቺ ነሽ ህይወትሽ በሙሉ የተዘበራረቀብሽ። ትሰምኛለሽ? በአሁኑ ግን የመጣሽው በአንድ አይኔ ነው። ስለዚህ ሞትሽን ነው መዳግስልሽ። ከመሬት ተነስተህ ሰውን ማስፈራራት እንደሚያስጠይቅህ አታውቅም እንዴ? አንቺ ግን አታፍሪም? ስለሚያስጠይቅ ነገር ስታወሪ። ይኸው አሁን ልጄ መልሽልኝ። ሰማሽ? የማንን ልጅ እንዴ? የኔ ልጅ ነው ማያዬ። እንዴ የአንተ ልጅ ደግሞ እኔ ጋር ምን ታደርጋለች? እየቀልሽ ባሉ ቀልዱን የማይጀመርከው አንተ ነህ። ህፃን ልጅ እንደዚህ አይነት ነገር ውስጥ ምከት ይመስላል? አንቺማ እኮ ለእህትሽ ያልተመለሽ ለእኔ አትመለሽም። የእውነት ልጅህ ጠፍታ ከሆነ ፈልግ፣ ጊዜህን አታባክን። ቆይ እሺ፣ እሷ ካልሆነች ታዲያ ማን ሊወስዳት ይችላል? ልጅ ማን? ኧረ አምላኬ! ኧረ ልጅ ምንም ነገር እንዳትሆንብኝ። ቆይ ግን እውነት ልጁ ጠፍታ ይሆን? እንዴት ሊሆን ይችላል? ምን? ለምን ግን ወጣቲም ከጓደኞችሽ ጋር? ዛሬ ጥሩ ሁኔታ ላይ አይደለሽ። ምን ሆነ ወጣሁት? ተይኝ እስቲ። ሰው ስንት አይነት ጥፋት ነው የሚሰራው? ማለት እህቴ ምን እየሆንሽ ነው? እኔንም እኮ አሳቀቅሽ። አንቺማ ምን አደረግሽኝ? ግን እነ በረከት ላይ የሚሰራውን ግፍ ሳስብ በጣም እየጨነቀኝ ነው። ቅድም እነ በረከት ቤት ሄጄ ነበር። ከዛስ? ማያን አገኘኋት። ለአውራት ሞክሬ ነበር ግን ፈራችኝ። ልጄ ጠፋችብኝ። ሮጬ ስፈልጋት እንኳን የለችም። እስካሁን አልተገኘችም አይደል? ቆይ እህቴ እኔ የምልሽ ማያ የጠፋችው በአንቺ ምክንያት ነው ማለት ነው? አዎ እህቴ፣ ፈለግኳት ግን የለችም። ከፋኝ። ማያ ጠልታኛለች። ለአውራ ስሞክር እንኳን ጥላኝ ነው የሮጠችው። እሺ ይሄን ለምንድን ነው ለእኔ ያልነገርሽኝ? ትከለኪኛለሽ ብዬ ፈራው። ደግሞ ካየኋት በኋላ ናፍቆቷ ጨመረብኝ። እኔ የምልሽ ይሄን ሁሉ ነገር በረከት ቢያውቅ ምን እንደሚያደርግ ታውቂያለሽ? በጣም ፈርቻለሁ። ልጄ ከተገኘች በኋላ እድሜ ልኬ እንዳላያት እንዳይከለክለኝ ፈራው። ምን ስለሆነ? እናት እኮ ነሽ። ህግም ላንቺ ነው የሚፈቅደው። አይ እህቴ፣ ህግ ደስታ አይደለም። ህግ ፍቅር አይሆንም። ይገባኛል፣ ግን እሷ እስክትለምድሽ ድረስ ነው። ልጅቷ ያጣችውን ነገር ሰጥቶ እንድትለምድሽ ማድረግ ነው። ብያት ነበር ግን እሷ እምቢ አለች። እናቴም አባቴም እሱ ነው አለች። እሱ እንኳን ተመክራ ነው። አሁን ልጅቷ አደጋ ላይ ናት። እሺ ምን እናድርግ? ለማንኛውም አንቺ ተረጋጊ፣ እኔ አረጋግቼ እነግረዋለሁ። ኖ እንደሱማ አይሆንም። ምን ማለት ነው ደግሞ እሱ? ልጅቷ ስትገኝ መስማቱ ይቀራል እንዴ? እሱማ በቃ አንቺ ተረጋጊ እህቴ። እሺ እኔ ከሱ ጋር ሆኜ እፈልጋታለሁ። ተረጋጊ። ለማንኛውም የጅብ ችኩል ቀንድ ይነክሳል አሉ። እኔ ነገሩን የማያይዝበት ነገር ሳጣ ሌላ ነገር ይዘሽልኝ ትመጪ። አይ እህቴ ይሄማ ለእኔ ተመቼ። ዋው በተባልከው ሰዓት ነው የደረስከው። ያዳመጥኩሽ። ልጅ የጠፋችው በቀድሞ ሚስት ምክንያት ነው። ይሄን ታውቃለህ? ማለት እቤት አንተ በሌለህበት ሰዓት ጠብቃ ሄዳ ልጅህን አጠፋቻት። መቼም ይሄ ደግሞ ሌላኛው ሴራሽ አይደለም አይደል? ፈለከው መንገድ ማረጋገጥ ትችላለህ። ዳግመኛ ህይወቴን ለመረበሽ ነው የመጣችው? ቆይ እንዴት አልጠረጠርኩም? ወይኔ በረከት፣ እሷ ጋር የምትጨቃጨቅበትን ሰዓት ልጅህን ፈልግ። እሷ የትም አትሄድብህም። ፍቃቂ
አባቴ ማያ ማያ ሰላም። ቆንጆ ቆንጆ ድራማዎችን ማየት ከፈለጉ ድራማ ዩቲዩብን ሰብስክራይብ ያርጉ።